الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين أما بعد فيقول الله سبحانه وتعالى رجال لا تلهيهم تجارة ولا بيع عن ذكر الله الآية يتكبراتشوه اندموچينا هتوچي الله سبحانه وتعالى من قرآن لا يودساتشو النزيا وندوچ مشتم هنا عندهم دمو نقد አላህን ከማውሳት ማያዘናጋቸው ብሎ ያወደሳቸው ታላላቆቹ የነብዩ አለይሂ ሰላቱ ወሰላም ባልደረባዎች ልክ የሱ አይነት እንዲህ አይነት መልካም ባህሪ ያላቸው የሐበሻ ታላላቅ መሻይኾች ዑለማዎች እንዳለፉ እናውቃለን። እነዚህ የሐበሻ መሻይኾች ዱንያ ያላታለለቻቸው ዓቂዳቸውን በብር ያልሸጡ ዲናቸውን በወርቅ ያለወጡ ለዲናቸው ሲታገሉ የኖሩና የሞቱ አላሁ ተዓላ ደረጃቸውን ከፍ ያደረጋቸው በደረጃ ያላቃቸው ታላላቅ ዑለማዎች መካከል አንዱ ሼኽ ጀውሃር ኢብኑ ሐይደር አባዬ ሾንኬ በመባል የሚታወቁት ዓሊምና ወልይ ናቸው። እኚህ ወልይ ከሐበሻ መኩሪያ ዑለማዎች አንዱ ሲሆኑ ስለ ዓቂዳ ምን ብለዋል የሚለውን ነገር መጥቀስ ተገቢ ሆኖ ይገኛል። ለምንድነው ሰዎች ዛሬ የሐበሻ ዑለማዎችን ታሪክ እንጽፋለን እያሉ በእምነት ጉዳይ ግን እየተጻረሯቸው በዓቂዳ እየኻለፏቸው ሰው እንዲወዳቸው ብቻ ሰው እንዲያቀርባቸው ብቻ ስለ ሐበሻ ዑለማዎች ተናግረዋል የሚልን ነገር ብቻ ሰው እንዲያነሳላቸው ታሪካቸውን ጨረፍረፍ እያደረጉ የሚጠቃቅሱ ሰዎች አሉ። ይህንን ጉዳይ አስመልክተው መጽሐፍን የጻፉም አሉ። ይህ ማለት የመጽሐፉ ጸሐፊዎችና የሐበሻ ዑለማዎች እምነት አንድ ነው ማለት አይደለም። ይህንን መገምገምና ማወቅ ከእያንዳንዳችን የሚጠበቅ ትልቅ ስራ ነው። የእውነት ባለቤት ልንሆን ይገባል እንጂ በስሜት መንጎድና ስሜትን ተከትሎ መሄድ ተገቢ አይደለም። እያልን ያለነው ምንድነው? የሐበሻ ዑለማዎች እምነት ከሰለፎቹም ከኸለፎቹም እምነት የማይለይ አንድና አንድ የሆነ እምነት ነው። ይሄ እምነት አላሁ ስብሓነሁ ወተዓላ በተመለከተ አላህን ከፍጡራን ባህሪ ማጥራትና ነብዩ አለይሂ ሰላቱ ወሰላም በገለጹበት መልኩ ካነ አላሁ ወለም የኩን ሸይኡን ገይሩህ የሚልን ነገር ሐዲሱን በሚገባ ተረድተው እምነታቸውን እዚያ ላይ የገነቡ ዑለማዎች ናቸው የኛ ሀገር የሐበሻ ዑለማዎች። በቅርብ ጊዜ ግን የእነሱን ታሪክ እጽፋለሁ ብሎ የመጡ ሰዎች አሉ። በተለይ ወደ መጨረሻ አካባቢ የሐበሻ ዑለማዎችን ታሪክ ብሎ የጻፈ ሰው በእምነትም በመንሃጅም በአካሄድም ከሐበሻ ዑለማዎች መንገድ እጅግ የራቀ ሰው ነው። አሁን ስለዚህ ሰው ሳይሆን ወሬያችን ጉዳያችን የሐበሻ ዑለማዎች እምነትን በተመለከተ ሼኽ ጀውሃር ኢብኑ ሐይደር አልጀዋሂሩ አልሐይደርያ በመባል የሚታወቅ ኪታብ አላቸው። እዚህ ኪታባቸው ላይ ስለ አላህ ስብሓነሁ ወተዓላ ፍጡርን አለመምሰል ባህሪያቱም የፍጡራንን ባህሪያት እንደማይመስሉ ከጠቀሱ በኋላ በተለይ ዛሬ ቆም ብለን የምንመለከተው ስለ ከላሙላህ ስለ አላሁ ስብሓነሁ ወተዓላ
የመናገር ባህሪ የተናገሩትን ነው። ምን ይላሉ الشيخ جوهر ابن حيدر رحمه الله رحمة واسعة ورضي عنه እኚህ ታላቅ ዓሊም الجواهر الحيدرية በተባለ መጽሐፋቸው ላይ الكلام ሚለውን ሲያብራሩ وهو صفة أزلية قائمة بذاته تعالى ይህ የንግግር ባህሪው የአላህ ስብሓነሁ ወተዓላ መጀመሪያ የሌለው መጨረሻም የሌለው ለአላሁ ተዓላ የተገባው የዛቱ የእርሱነቱ ባህሪ ነው ይላሉ። ሙነዘሀቱን ዐኒል ሑሩፍ ወልአስዋት ንግግሩ ደግሞ ከፊደሎችም ከድምጾችም የጠራ ነው ይላሉ። ልብ እንበል አላህን በፊደልና በድምጽ እየገለጹ የሐበሻ ዑለማዎችን ታሪክ እንጽፋለን እያሉ ወደ ሐበሻ ዑለማዎች ጠጋ ጠጋ ለማለት የሚሞክሩ ሰዎች በእነሱ ስም ለመነገድና የራሳቸውን የተበላሸ ዐቂዳ ለመርጨት የሚያደርጉት ሙከራ ነው እንጂ እነዚህ ዑለማዎች ከእንደነዚህ አይነት ሰዎች ጋር በፍጹም በእምነት አይገጥሙም። ይህንን በደንብ እንመርምር እንወቅ። እንቀጥል። አባዬ ሾንኬ ምን እንዳሉ ረሕመቱላሂ ዐለይሂ እኚህ ታላቅ ዛሂድ ምን አሉ? ሙነዘሀቱን ዐኒል ሑሩፍ ወልአስዋት የአላህ ንግግር ከፊደላትና ከድምጾች የጠራ ነው። ወልኢዕራብ ወልቢናእ ከኢዕራብና ከቢናእም የጠራ ነው። የባለፈው ደርሳችን ላይ ካስታወሳችሁ الشيخ بدر الدين የጠቀሱት የኦብዩ የታላቁ ወልይ ልጅ የሆኑት ሼኽ ኢፋደቱል ኢኽዋን ሸርሕ ሲያረጉ የጠቀሱት ንግግር ከዚህ ጋር አንድ አይነት ነው። ለምን የሐበሻ ዑለማዎች አንድ ነውና እምነታቸው። የአላህ ንግግር ከኢዕራብም ከቢናእም የጠራ ነው። ወተቀዱም ወተአኹር ከመቅደምና ወደ ኋላ ከመዘግየትም የጠራ ነው የአላህ ንግግር ይሉናል። ተውሂድ ላይ በጣም አንገብጋቢ የሆኑ ነጥቦች 3 ነጥቦች ናቸው። አንደኛው ነጥብ አላሁ ስብሓነሁ ወተዓላ አምሳያና ብጤ እንደሌለው በቦታና በአቅጣጫ እንደማይገለጽ ማመን ነው። ሁለተኛው አላሁ ስብሓነሁ ወተዓላ የኸይሩም የሸሩም ፈጣሪ እንደሆነና ከአላህ ሌላ ማንም የሚፈጥር እንደሌለ ማመን ነው። ሶስተኛው ደግሞ የአላህ ስብሓነሁ ወተዓላ ንግግር የሰው ልጆችን ንግግር እንደማይመስል ፊደልም ድምፅም ቋንቋም እንዳልሆነ ማወቅ እነዚህ ሶስቶቹ የዐቂዳ አንገብጋቢ ነጥቦች ይባላሉ። ዑለማዎች የዐቂዳ ትምህርት ሰፊ እንደሆነ ያብራራሉ። ከዚህ ትምህርት ውስጥ ግን እጅግ አንገብጋቢ የሚባሉት እነዚህ 3 መሰረታዊ ነጥቦች ናቸው። ለምንድነው እነዚህን ይበልጥ አንገብጋቢ ናቸው ብለው የገለጿቸው? እነዚህን የሚቃረኑና የሚጻረሩ አህሉ ضلال የጥመት ባለቤቶች አላህን በአካልና በቦታ በአቅጣጫ ስለሚገልጹ እንዲሁም አላህ ስብሓነሁ ወተዓላን እንደ ሰው በድምፅና በፊደል ይናገራል የሚል እምነት ስላላቸው፣ ሌሎቹ ደግሞ ቀደርያዎች ደግሞ ኸይርን ነው እንጂ እርሱ የሚፈጥረው ሸሩን እርሱ አልፈጠረውም ብለው ለዓለም ከአንድ በላይ ፈጣሪ ያለው የሚሉ ሰዎች ስላሉ ለነሱ ረድ እንዲሆንና ዲን ውስጥ እንደሌሉ ማሳወቂያ ማስረጃዎችን ለማቅረብ ይሄ ዓመቱ ናስ ተራው ሙስሊም ህዝበ ሙስሊሙ እምነቱን በሚገባ አውቆ ዐቂዳውን እንዲጠብቅ እነዚህን 3 ነጥቦች በአንገብጋቢነት ጠቅሷቸዋል። الشيخ جوهر ابن حيدر አባዬ ሾንኬም رحمه الله تعالى ኪታባቸው ላይ الجواهر الحيدرية ላይ እነዚህን 3 ነጥቦች ጠቅሰዋል። እነዚህ 3 ነጥቦች የመጀመሪያው አላህን ከቦታና ከአቅጣጫ ማጥራት ነው። ከፍጡር ጋር ከመመሳሰል ማጥራት ነው። ይሄንንም ጠቅሰዋል። የአላህ ስብሓነሁ ወተዓላ ንግግር የፊደልም የድምፅም ንግግር እንዳልሆነም ገልጸዋል። እንዲሁም ደግሞ
ሁሉንም ፈጣሪ አላህ እንደሆነም ገልጸዋል። የዛሬ ደርሳችን በይበልጥ የሚያጠነጥነው ከንግግሮቻቸው ውስጥ ከላሙላህ ሚለው ላይ ነው። ይህም ደግሞ አንዳንድ መሃይሞች በሙሸቢሃዎች ተታለውና በሚያቀርባቸው እነዚህ ሙሸቢሆች በሚያቀርቧቸው ማደነጋገሪያዎች ተደነጋግረው መስመር የሳቱ ስላሉ ሐቁን እንዲያውቁና እንዲመለሱ ነው። ሐቅን ያወቀ ሰው ሊቀበለው ይገባል። ስለዚህ እኚህ ታላቅ ዓሊምና ወልይ መንገዳቸው እምነታቸው ይህ ነውና የሐበሻ ዑለማዎች ዓቂዳ ላይ ንጥና የሐበሻ ዑለማዎች ዓቂዳ አንድ ያደርገናል። አላህ በሰማነው የምንጠቀም ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።